አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውድ ዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? እኔ አለሁ አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን አደረሳችሁ ለአረፋ። ያው የቀረው 4 ቀን ነው፣ ገብል ልበላችሁ ብዬ ነው ማለት ነውና ዛሬ እንግዲህ ቲክቶክ ላይ የሰማኋት እህቴ በጣም ወላሂ ላዚም አንጀቴን ነው የበላችሁ። እንደሰማችሁ የሰማችሁም ያልሰማችሁም ትኖራላችሁና እዚህ ሀገር ምን ያህል እንደከበደ ማለት ነው። እንግዲህ አብዛኛዎቻችን እህቶቻችን ልጅ ወልደው ለሌላ ሰው ሰጥተው ኢትዮጵያ እንዲያደርሱላቸው ለቤተሰብ ያኔ ብዙ የተለመደ ነው እና የሆነች ልጅም እንደዛው ልጇን ለሌላ ሰው ያኔ አድርሽልኝ ብላ ስትሰጣት ሪፖርት ላይ መሰለኝ የሳኡዲ ፖሊስ እንግዲህ የኛ ልጅ ነው እንጂ እናንተ ልጅ አይደለም በማለት ልጇን ይቃማታል። ከዛ እናትየዋ ስትሰማ እጇን ሰጥታ ሂዳ ስትከራከር ያ ልጁ ያኔ ቀይ ስለሆነ መሰለኝ እኔ የምለው እኛ ኢትዮጵያውያን ቀይ ልጅ አንወልድም እንዴ? ወላሂ ላዚም። ከዛ ሙሂም ልጁን ወደ ማሳደጊያ ልጆች ያኔ ያሉ መሰል ብዙ ልጆችም እንደዛው ወደ እነዛ እንደገና ይዛ የምትሄደው ልጅ ወደ እስር ቤት። ከዛ እናቲቱም ስትሄድ ሊፈቅዱላት አልቻሉም። ደግሞ እነሱ እዚህ ሀገር ልጅን ለሌላ ሰው ሰጥተው ይዘው እንደሚሄዱ ምናምን የሚያውቁ አይመስለኝም። ምክንያቱም ካላስ አስቸጋሪ ነው ወላሂ ላዚም። አልሙሂም እሷ እናቲቱ 5 ወር ታስሬ ወጥቼ አሁን 2 ወር ያለች እንግዲህ ልጇን ከተቀማች 7 ወር። ጠይብ የኢትዮጵያ ኤምባሲ የት ነው? ለዚህ ያልሆነ ልሽ ያኔ እሷ ብትከራከርም የኢትዮጵያ ኤምባሲ ካላገዛት ፋይዳ የለው። ያኔ ላዚም ምርመራ አሁን ላይ ቴክኖሎጂው ረቋል። ዲኤንኤ አድርጉ ስላቸው አንፈልግም ነው የሚሉት አለች። እንግዲህ ታውቁታላችሁ ወላሂ ላዚም ልጅ እንዴት እንደሆነ ብቻ አሳዘነችኝ እና ካብዷል እዚህ ሀገር ወልዶ በቃ ቀይም ሲሆኑ መከራ በጣም ወላሂ ላዚም በጣም ሲጠቁሩ ራሱ መከራ። የት ነው ያመጣችኋቸው ነው የሚሉት። እና እስኪ እንደው በሀገራችን አላህ ስብስብ አድርጎ ሁላችንንም ሀገራችን ያኑረን ማለት ነው። ደግሞ ስደት ሁነን ነግዛሬ ስንል እድሜ ይሄዳል። ላዚም መውለድ አለብን። ልጃችንን ራሳችን ብናሳድግ ደስ ይለን ነበር፣ ግን ደግሞ አልሆነም። አሁን እንግዲህ አብዛኛዎች እህቶቻችን እያሉ ያሉት ወደ ሀቢባት ሂድ። ከሀቢባ በላይ እኮ ኤምባሲዎቹ ነበሩ ህጋዊዎቹ። ግን ኤምባሲ ጭራሽ ሊሰማ ፈቃደኛ አይደለም። የሆነ ነገር ማለት ነው። እንዴት እንደሚያመነጫጭቁ ያኔ እነሱ የማይወልዱም ነው የሚመስላቸው ሁላ ማለት ነው። እና ልጇን አላህ ያስገኝላት። 7 ወር ማለት ቀላል አይደለም። እኔ እንጃ ምን ማለት እንዳለብኝ። እዚህ ሀገር መውለድ ከባድ ነው። ወይም ሲረገዝ ኒሃያ መሄድ። ኢጋማ ያላችሁ ደግሞ ልጅን አሳድጌ አብሬ እሄዳለሁ ከማለት ወልዶ ሀዛው ጥሎ መምጣት። እጅ አድርሼ እመጣለሁ ብለን የምናስብ ያለን አማራጭ ይሄን ነው ማለት ነው። በአሁኑ ሰዓት ከባድ ነው። ምክንያቱም እኛ ቀይ እንሁን ጥቁር እንሁን አላህ ነው ሁሉንም መቼ የሚሰጠን ሳ የልጅ ቀይ ይሁን ጥቁር ይሁን ምን እንጃ። በቃ ቀይ ልጅ ከተወለደ ይነሱ ነው። እና ደግሞ ይችኛዋ ልጇን ይዛላት የምትሄደው የተፈረደባት አመት ነው። እንግዲህ ሳታስበው ልጅ ይዤ በሰላም ወደ አገር ገብቼ ለቤተሰብ አስረክባለሁ ብላ ነው እሱ ያሰበችው። ያሰበችበትም አላማ ይኖራል በሰዓቱ። እንግዲህ ሳታስቡት አመት መታሰር ማለትም ቀላል አይደለም። አሁን ላይ ብር ከከፈሉ ችግር የለውም። ይሄን ያህል ብር ይክፈሉ፣ ድርድር በቃ ልጅ ይዞ ለመሄድ የሚደራደሩት ያሁኑ ማለት ነው። ልጅ ይዞ ኒሃያ ብቻ ነው ልጅ ይዞ መሄድ የሚቻለው ሲባል ፊት ጋማ ያለው ልጁን አድርሶ መመለስ ይችል ነበር። አሁን ኒሃያ እخሩጅ ያኔ ለጭራሽ ሀገሩን ለቆ የሚሄድ ብቻ ነው ሳይዞ መሄድ የሚቻለው። ከዛ ምን ያደረጉ እህቶቻችን
8,000 እንግዲህ ተከየሉ ፊት 4,000 ምናምን ሲወስዱ የነበረውን ይህን ፉርሳ ተጠቅመው እንግዲህ ወላሂ በጣም የገረመኝ ነገር አረቦቹማ ምን ያድርጉ ነው ያልኩት። ይችን ፉርሳ ተጠቅመው 7,000 8,000 ምናምን በቃ ወላሂ እንደዚህ አብዛኛዎቹ እህቶቻችን ወልደው ስራ የላቸው። አሁን ላይ እንኳን ልጅ ተይዞ ላጤም ተሆኖ የለም ስራ ማለት ነው። እና ያኔ ለነሱ ብለው አይደለም መቼም ሀያ የሚሄዱት በሚወስዱበት ያኔ ፊት በእንትን አብዛኛው ሰው በሚወስድበት ዋጋ በቃ 4,000 ተብሏል። በ4,000 መውሰድ ይህ ብር እኮ ስንት አመት ሰርተን ያልከበርነው ነው። የሰው ልጅ 7,000 እና 8,000 ይዘን ሂደን ምን ያህል እንትን ነውና አስተያየት አድርጋችሁ ልጅ የምወስዱ አስተያየት አድርጉ። እህቶቻችን አትቅፈፏቸው በቁማቸው። የአረብን ቤት መቼም ታውቁታላችሁና ብቻ እንግዲህ ለኸይር ነው። አላህ ይችንም እህታችንን ልጇ ጋር አላህ ያገናኛት። ወላሂ ላዚም በጣም ነው እኔ እንጃ እንዴት ነው ጠይብ ኤምባሲ ካላገዛት ልጇን እንዴት ነው የምታገኘው ነው እኮ። አላህ ከልጇ ጋር ያገናኛት። ዱአ አድርጉላት። የማን ዱአ እንደሚደርስ አይታወቅምና አስቸጋሪ ነው።